ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት ካፕከት ላይ 3 ትሪኮችን ላሳያችሁ ነው። የመጀመሪያው እንዴት አድርጋችሁ ባክግራውንድ ኢሜጅ ላይ ያለ ባክግራውንድን ሪሙቭ ማድረግ እንደምትችሉ፣ ስሙዝ ትራንዚሽኖች እንዴት እንደሚሆኑ እናም ደግሞ እንዴት አድርገን ስፒድ አፕ እና ስፒድ ዳውን ማድረግ እንደምንችል አሳያችኋለሁ። ከኔ ጋር አብራችሁ ሆኑ። ያለፉት ትምህርቶች እንዲደርሷችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አሁን ቀጥታ ወደ ትምህርታችን እንሄዳለን። ካፕከታችንን እንከፍታለን። ካፕከታችን እንደዚህ እንከፍታለን። ይኸው እዚህ ጋር ተከፍቷል ኦልሬዲ። እናንተ ግን ያው ካፕከት ሰርች አድርጋችሁ ነው የምትከፍቱት ማለት ነው። ከዛ በኋላ እዚህ ጋር ክሬት ፕሮጀክት ብላችሁ ወደ ምንሰራበት ፓነልስ እንሄዳለን ማለት ነው። ሶ እዚህ ጋር እንገባለን፣ ኢምፖርት እናደርጋለን የምንሰራውን እንትን ነው። ሶ እኔ እዚህ ጋር ቪዲዮ የሚለው ውስጥ አለን። ሶ ከፈለኩ አንድ ባንድ ካልፈለኩም ሁለቱም ባንድ ያድርጌ ኢምፖርት አደርጋለሁ። ባክግራውንድ ሪሙቭ የማደርገውንም ኢሜጅ እንደዚሁ እዚህ ጋር አስቀምጨዋለሁ። እሱንም አስገባለሁ። እሱ ደግሞ እንደዚህ አይነት ቅርጽ አለው ማለት ነው። ይሄኛውን ወደ ትራኪስ አስገባው፣ አንድ እንደዚህ ይሆናል። ሁለተኛ ደግሞ ይሄኛውን ወደዚህ፣ ሶስተኛ ይሄንንም እናስገባው። ግን ያው ሳይዙ በርግጥ ለኛው ተስማሚ አይደለም፣ ፖርትሬት አይደለም። ግን ቢሆንም ለማሳየት ያህል ስለሆነ ችግር የለም። ስለዚህ ይሄ ኢሜጅ ሲጀምር እንደዚህ ብሎ ይጀምራል። የመጀመሪያው ስራ ምንድነው? ይሄን ነገር ስሙዝ የሆነ ለምሳሌ ኪፍሬሞችን ተጠቅመን እንዴት አድርገን ስሙዝ የሆነ ሞሽን እንዲኖረው እናደርጋለን የሚለው ነው። መጀመሪያ እዚህ ላይ ክሊክ ታደርጋላችሁ። ሄዳችሁ ትራንስፎርም የሚለው ላይ ክሊክ ታደርጋላችሁ። የመጀመሪያው ላይ እዚህ ጋር እንደዚህ ያለ፣ ሁለተኛ እዚህ ጋር ትመጡና ስኬል አፕ እያደረግን ለምሳሌ እንመጣለን። ስኬል አፕ አድርገን ስንመጣ ምን አይነት ቅርጽ ይኖረዋል? ይሄ እንደዚህ ሲመጣ በቃ ስኬል አፕ ኖርማል ነው አይደለ? ወይንም ስኬል አፕ እያደረገ ይመጣል፣ ይታያችኋል። ግን ስሙዝ የሆነ ስኬል አፕ ሲሆን እዚች ጋር እቺኛዋን ኪፍሬም እንትሉና ምን ታደርጋላችሁ? ዊንዶውን እና ዶት ትነካላችሁ። ይሄ ሶሪ አልት እና ኬን ትነካላችሁ። ይሄንን እንደዚህ ካረጋችሁ በኋላ አልት ኬ ስትሉት ይሄ የትራንስፎርም ኦፕሽን ይመጣል። እቺኛዋን የስኬል አፕ የምትለዋን እሷን ክሊክ አድርጋችሁ እዚች ጋር የምታዩት የፕሪሴት ከርቭ የምትለው እሷን ክሊክ ታደርጋላችሁ። ከዛ በኋላ ምን ታደርጋላችሁ? ካፕከት አውት ነው ኪዩቢክ አውት የምትለዋን ክሊክ ታደርጋላችሁ። ይሄ በጣም ስሙዝ ሆነ ማለት ነው። ስሙዝ ሆነ ስኬል አፕ የተደረገው የኤክስ ትራንዚሽን የኤክስ ፓዝ ላይ ምንም ነገር አልሰራንም። ዋይ ፓዝ ላይ ምንም አልሰራንም። ሰርተን ቢሆን ኖሮ ተመሳሳይ ስናደርገው በቃ ይሄ ምንድነው ጥራቱን የጠበቀ ቪዲዮ ቀረጻ አይታችሁ ከሆነ ላይክ እንደዛ አይነት ሞድ እንዲኖረው ያደርገናል ማለት ነው። እንደዛ አይነት ሞድ እንዲኖረው ያደርገናል። ስለዚህ ይሄንን ካደረግን በኋላ እቺን ክሊክ ስናደርግ ወደ ውስጥ ትመጣለች። ከዚህ በኋላ ያለውን ደግሞ ሁለተኛው ስራችን ምንድነው? ስፒድ አፕ ማድረግ ነው። ስፒድ ለማድረግ ደግሞ ይሄንን ክሊክ እናደርጋለን። ከዛ እዚህ ጋር እንመጣና እቺን መተን እናደርጋታለን። እቺኛዋን ስፒዷን እንጨምራታለን። እንደዚህ በጣም ትንሽ ሆነች። ስለዚህ እሷን ለመለየት እዚህ ጋር እናደርጋታለን። ይሄው ስፒዱ ይሄን ያህል ወደ 1.148 አካባቢ ሆኗል። የፍጥነቱ ጨምሯል። ስኬል አፕ ስሙዝ የሚሆነው ስሙዝ ሆኖ ነው ስኬል አፕ እያደረገ ያለው። እንደዚህ ይሄዳል ማለት ነው። እሺ ሌላው ሶስተኛው ምንድነው? ባክግራውንድ ሪሙቭ ማድረግ ነው አይደለ? ስለዚህ ባክግራውንድ ሪሙቭ ለማድረግ እቺ ኢሜጅ እንደዚህ ናት። እቺን ከጀርባው ግን የሆነ ባክግራውንድ ኢሜጅ ብንሰጠው ጥሩ ነው ማለት ባክግራውንድ ኢሜጅ ቢኖረው አሪፍ ነው። ስለዚህ እናደርጋለን እዚህ ጋር ቴክስት ላይ እንመጣለን። ከዛ ዲፎልት ቴክስት እናስገባለን። ዲፎልት ቴክስታችን ከጫፍ እስከ ጫፍ መሆን አለባት። እሷን ከጫፍ እስከ ጫፍ እናደርጋታለን እንደዚህ። ከዛ በኋላ እቺን ጫፍ እስከ ጫፍ ካደረግን በኋላ እቺን ዲፎልት ቴክስት የምትለዋን እንመርጣትና ዊንዶ ዶት እናደርጋለን። ዊንዶ ዶት አድርገን እዚህ ጋር እንደምታዩት ይሄ ይመጣል። ይሄ ሲመጣ ፎንት ሳይዛችንን እንጨምራለን ማለት ነው። እዚህ ጋር እንደምታዩት ፎንት ሳይዛችንን እንጨምራለን። ይሄን ያህል ሆኗል። ስኬል የምትላለች ስኬላችንንም እንደዛው እንጨምራለን። ኪያችትና ስኬላችንን ስንጨምረው እንደዚህ ይሆናል። ነገር ግን ባክግራውንድ ላይ ያለውን ነገር ሪሙቭ ለማየት አንችልም። ይሄንን ሌያውታቸውን እናቀያይራቸዋለን።
እቺን ክሊክ ታደርጓትና ምንድነው አንድ ላይ የመረጠብኝ ነው። ስለዚህ ያለኝ አማራጭ እቺኛዋን ወደዚህ እናምጣትና እንዴ እናድርጋት። ከዛ እቺን ከስር ታረጓታላችሁ ማለት ነው። ይሄ አሁን እሺ በቃ ይሁን ለጊዜው እንደዚህ እናደርገው ነው ባለነሳ። ከዛ የእነዚህን ሰዎች ጀርባ ላይ ያለውን እንትን ባክግራውንድ ሪሙቭ ለማድረግ ነው የፈለኩት። እዚህ ጋር ይሄን ክሊክ ካደረኩ በኋላ ሪሙቭ ቢጂ የምትላለች እሷን ሪሙቭ ቢጂ ስንል እንደምታዩት አሁን ይሄው አጥፍቶልናል ማለት ነው። አሁን ይሄንን ከፈለገን ስኬል አፕ አድርገን እንደዚህ መስራት እንችላለን። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ከወደዳችሁት ላይ ሰብስክራይብ አድርጉ። የሚቀጥሉ ትምህርቶች ደግሞ እንዲደርሷችሁ ቻናሉን ለሌሎች ሼር እያደረጋችሁ እንዲያድግ አድርጉት። እንደምታዩት ቻናሉ እያደገ ስላልሆነ ማለት ነው። የሚቀጥለው እስከምንገናኝ ሰላም ሁኑ። ቻው